ጸጉር ቤቷ ቆጠረበት እኮ ነው የምልሽ። እንዴ 2 ዓመት ከ6 ወር ሰውየው ከሰረ እኮ ተዘግቷል። ጸጉር ቤቱን እቃውን አውጥተው ተዘግቷል። ጸጉር ቤቱ ውስጥ እቃ የለም። እንደውም ሌላ ሰው ሳይከፍተው አይቀርም። አስፈላጊ ከሆነ ነገ ሄጄ አይቼ ጸጉር በእናትሽ ከብ ይኸውልሽ ነገ ሄደሽ አው መቅረጽ የማይቻል ከሆነ ኢትስ ኦኬ። ነገ ሄደሽ አይተሽ አልፈልግም። እሺ በቃ ችግር የለውም። ሳያውቀው ብትቀርጽስ እንደኛ ሚዲያ ላይ ታውጣው ለማየት ብቻ ነው። እርግጠኛ ያደረገች ነው የሚሉት ችግር አለ። ችግር የለም። አይተሽ ያደርግልሻለሁ መሰለሽ ከቤ ሄደሽ ጸጉር ቤቱ ለሌላ ሰው ተከራይቶ እየሰራ ነው አይደለም። እሱ እየሰራ መሆኑን ካረጋገጠን የቤት እቃዎች የጸጉር ቤት እቃዎቿ የትኛዋ ጓደኛዋ ጋር እንዳለ ደግሞ መፈለግ እንጀምራለን። ምንም ችግር የለም። ማርያምን የምፈልጉትን ቤቷ ተከራይቷል አልተከራየም፣ ጸጉር ቤቷ ተከራይቷል አልተከራየም፣ ይሄንን ላጣራልሽ እችላለሁ። ምንም ችግር የለም። ግን ባህሬን መንግስት ንብረት ይወርሳል የምትሉትን እባካችሁ ኖ አቢባ በእውነት እመኚ። ጾም እዚህ ያሉት ሼኮቹ በጣም ጥሩ ናቸው። እሷም የፒቲሽን ተሰብስቦላት በኤምባሲ በኩል ፒቲሽን ከተሰበሰበ ኑ ፈርሙ የምንባለው ማን እንደሆነ የታወቀ ነው። ሄደን ከፈረምንላት ምናልባት ብሩን እራሱ ሊቀንሱላት ይችላሉ። ምክንያቱም ችግር የለባቸው። አሁን ክፈይ የተባለችው ስንት ነው? 5000 ዲናር 5000 ዲናር 5000 ዲናር እኮ ለልጆቹ የተሰጠ ብር ነው። መንግስት ካሳ የከፈለው ለበደለቻቸው ሰዎች መንግስት ካሳ የከፈለውን እሷን ክፈይኝ እያላት ነው አይደል? 5000 ዲናር። ኦኬ እሺ። አንዴ ይሄንን ታውቅ ነበረ? ጓደኛዋን እንጠይቃት። እሷ እስር ቤት እየሄደች የምትጠይቃት ልጅ ስለሆነች አንዴ ይቅርታ ቆይ። መጀመሪያ ልትሳፈር ስትል እቃዋ ጠቅላላ ታሽጎ ነው የተያዘችው ተብሏል። ይሄን ነገር እንጃ እንትን ያለ አይመስለኝም። እቃዋ ከታሸገ ኢንፎርሜሽን ነው። ከቤ ተሳስተሻል። እዚህ ጋር እሷ እቃዋን ፓክድ አድርጋ ልትሳፈር ስትል ከኤርፖርት መውጣት እንዳትችል ተነገራትና ወደ ቤቷ ተመለሰች። ይሄ ነው ትክክለኛው ኢንፎርሜሽን። እቃዋን ፓክድ አድርጋ ነበር። እሷ እኮ እንደሚከሷት እሷ መጀመሪያ ከሳ ብዙ ሰው ልታስይዝ ነበረ። መዓት ሰው እዚህ ወንጀል የተጨማለቁትን በሙሉ ልታስጠራርጋቸው ነበረ። ግን በአጋጣሚ አንዳንድ አጋጣሚዎች እንትን ስለሆነ አጋጣሚ ያለች ልጅቷ አንድ ልጅ አለች ሀውስ ሚርናት ከዛ አትስማ ኩላሊቴን አመመኝ ትላታለች። እባክሽን ከቤት ቀይሪኝ ስትላት አልቀይርሽም አለቻት ኤልሳ። ከዛ ልጅቷም ማለት ጀመረች፣ ማልቀስ ጀመረች። ቤት ውስጥ ሄዳ ደብድባት ከፓንቷ ውስጥ ልብስ አውጥታ ከዛ ጣለቻት። ከዛ እሷ ቀጥታ ደም እያሰከራት ሄዳ ፖሊስ ጣቢያ ተናገረች። ይሄ ነው ያገነነባት። ከዛ ፋሚሊዎቿ ጋር ልጅቷ ፋሚሊዎች ጋር ሁሉ ደውላ ብሩን ቦታም ሸጣችሁ ቢሆን ክፈሉ ያለችበት ልጆች ይሄ ነው ብለው የሰጡኝ የራሷ የኤልሳ ድምፅ ከፈለግሽ እልክልሻለሁ። ኦኬ ይሄ ነው ትክክል። አንዳንድ ጊዜ የምናረጋት ነገር ትንሿ ነገር መዘዝ ይዛብን ነው የምትመጣው። በዛ ላይ ደግሞ የሰው ሳንቲም ነው የታሰረችበት። ይሄ ነው እሷ ታቅ ነበረ። ብዙ ሰው ለምኗታል፣ ታረቁ ተብላለች። ያው ያለ መስማማት መጥቶ ነው መሀል ላይ ብዙ ሰው ነው የከሰሳት። የከሰሷት ሰዎች ደግሞ እንዲታረቁ ተይ ተብላ ነበረ፣ እምቢ ብላ ነው። በዛ ላይ ደግሞ አሁን የሚያስፈልጋት ለእሷ ሌላ ነገር ሳይሆን በይቅርታ እሺ የሚታለፍ ከሆነ ነው። ግን ለንብረቷ ለሚባለው ነገር ንብረት ባህሬን ላይ ማንም ሰው አይወስድም። በዛ ላይ ደግሞ ልጆቹ ይቅርታ እንጠያየቅ ካሉ ልጆቹን አናግሪያቸውና ይቅርታ ማስጠየቁ ጥሩ ነው። ለእግዚአብሔርም ይቅር ባይነት መልካም ነው። ማንም ሰው ተጣልቶ አይቀርም፣ ማንም ሰው ወድቆም አይቀርም፣ ይነሳል። ሁሉም ሰው ያጠፋል፣ ሁሉም ሰው ደግሞ በጥፋቱ ይማራል። ስለዚህ ይኸውልሽ ህሊና እየከበ ያልተሳሳተችም የቤቷን እቃ ቅድም ሩት ራሱ የፀጉር ቤቷ ገብታ የቤቷን እቃ ፓክ አድርጋ ነበር ልትሳፈር ነበር ብላ ተናግራለች። ስለዚህ እኔ የፀጉር ቤቷን ያለች መስሎኝ ነው እንጂ ከቤ የቤቷን እቃ ነው ፓክ አድርጋ ልትሳፈር ያለች። ስለዚህ እኮ እኔ መጀመሪያ ሀቡዬ አንቺ ጋር የገባው ሰዓት እኮ እንዳለ ተበዳዮቹ መተው እሷም ጥፋተኛ አይደለችም አላልኩም። መተው ተበዳዮቹ እና አንቺ ነገሮችን እንትን በብዬ ነው መጀመሪያም ስገባ የተናገርኩት አይደል አውዬ። እና የማውቀውን ነገር ስለ እህቴ ነኝ እህቷን ለምትላት ያው አብረውት ሲሰራ የነበረ እሷን ቢሆን ስጪኝ ስትይኝ ችግር የለም እሰጥሻለሁ ብያለሁ። ስለዚህ እነሱ መተው
ያለው ነገር የስማሙ ይነጋገሩ። አሁን አንደኛው ከሳሽ እዚህ ጋር አፎሚያ የምትባላለች እሷን ሳቢያትኛው የመጡ ነው። አሁን እንግዲህ ከቤ ማለት እንግዲህ ከቤ ያለውን ነገር ትስጥሽና እነሱን ተሰብስበው ስድስቶቹ የሚመጣው መፍትሄ ይደረግና በቃ ለልጆቿ ስትል በቃ እውነት በጣም ነው የምታለቅሰው። እኔ እንዲህ ብዬልን ያው ኤልሳን ታውቋታላችሁ፣ ለኛነት አልበገር ባይነች እንደው ከምትበገር ብትሞት ይሻላታል። ስለዚህ ለልጆቿ ብላችሁ እንግዲህ የሚሆን ነገር አስማምታችሁ አፉን ብላችሁ እንግዲህ የሚሆን ነገር እንድታረጊ ነው የምጠይቀው ታቢባ። እንደው ይሄን ብቻ እግዚአብሔር ረድቶሽ እንደው ከባድ ነገር ነው። በቃ ከባድ ነገር ነው። በቃ ይሄ ከዚህ በላይ ምንም ከባድ ነገር የለም። የሰው ልጅ እስር ቤት ሆኖ ሲያለቅስ እርግጠኛ በብሬድ ፒቸር ብሬድ ታማለች፣ ጭንቀት ይዟታል። ራሷን በፊት ኦፕሬሽን ነበረች፣ እጢ ነበረ፣ እሱም ኦቨር ሆኖ በጣም ታማለች። ያለውን ነገር ነው የምነግራችሁ። እውነቴን ነው የምላችሁ። ከዚህ በላይ ደግሞ ቅጣት ይከብዳል ለሰው ልጅ። ህሊናዬ ትክክል ነሽ። 5000 ዲናር እንደተጠየቀች ታውቂ ነበር? አውቃለሁ ይላል እኮ እኔ እኮ አሁን እሷ ለመውጣት ገንዘብ ቆይ ህሊናዬ ለመውጣት ገንዘብ እንደሚያስፈልጋት አላውቅም ነበር። 5000 ዲናር ወደ 20,000 ዶላር እንደተጠየቀች አላውቅም ነበር። አይ አቡዬ የክስ ቻርጀሯ ስለላከችልሽ ማን ነው እዚህ ጋር ሙሉን አላነበብኩትም። ሲጀመር ሙሉን አረብኛ ማነበው አንዳንድ ፊደል ነው። እሱንም ቁጭ ብዬ 9 ፔጅ ሁሉ አላነብም ብዬ ይኸው ታሜ እያነበበ ይተረጉምልናል። አይደለም መቼስ ጨረሽ የሚባለው ነገር መጣና መጀመሪያ እኮ እሱ ሲመጣ እኮ ነው ብሩንም ለመክፈል ሰው የሚደራደረው አይደል እንዴ? እኮ እንትን ልትባል አይደል? በምህረት ልትወጣ አይደል? 5 ዓመቱን እኮ አጨርስም ነገር ብዙ ነገር አለ እዚህ ብዬ በውስጥ እነግርሻለሁኝ። ግን ለብሩ ላይ የተደረሰ ነገር ያለ አይመስለኝም። እሷ እንዳደዋወለው እስቲ ማን ነው ስሟ ጋር ማን ነው ሀብዬ አንዴ ልናገር። እሺ በአንዴ ካሊድ በአንቺ ቦታ ላስገባት። አፎሚያን ከሳሽ መታለች። እሺ ቆይ አንዴ ላሳክና ልውጣ። እሺ ሀቡዬ እዚህ ጋር ላሳክላችሁ ልውጣ። አንደኛ ሀቡ ጋኛ የመጣ ነው። ሀቡን ጉዳዩ ይታይ ብለን የመጣ ነው። የማንም መብት ለመንካት አይደለም። የማንንም አገር ህግ ለመንካት አይደለም። ሀቡ ከቅድም ጀምሮ እያልን ያለ ነው የባህሬን ህግ ይወርሳል፣ ያደርጋል፣ ይነካል አይደለም። እኛ የባህሬን መንግስት እናከብራለን፣ የሀገራችንም የሁሉንም ሀገር መንግስት እናከብራለን። እኔ ነኝ ያልኩት እኛ የጠየቅንሽ ሀቡዬ እናንተ አይደላችሁም ያላችሁት። እኔ ነኝ እንዲያልኩት ባህሬን መንግስት ነው አልኩኝ። እኔ ነኝ ያልኩት። እሺ እኛ ግን ያልነው መሰለሽ በንብረቷ ጉዳይ ሀቡ የውርሷ ጉዳይ ኦልሬዲ ፍርድ ቤት እንትን ጠበቃ ይዞታል። ዛሬ ራሱ ሀናን ኮኔክት አድርጋ ከቤት ውርስ የሚባል ነገር የለም አልወለደችም ከሰውየው እኮ አለች። ያን እኮ ነው የምልሽ። ላሳክልሽ ምልሽ ባህሬን በሸሪዓ የምትተዳደር አገር ነች። ገባሻ? በሸሪዓ ደግሞ ህግ ላይ ማንኛውም ሴት ስትወልድ ፐርሰንት አላት የምታገኝ። ስትወልድ የልጆቿ ፐርሰንት አላት፣ የእናትነት አላት። ካልወለድሽም የሚስት ሀቅ የሚባል ነገር አለ። እውነች ልጅ ምንም ሀቅ ባይኖራት ፍርድ ቤት ክሱ እስካሁን ድረስ ኦኒዮን ነበር ስታስቢው አቦ ተፋታው ነው የሞተው። በህይወት እያለ ነው ሳይፋቱ ነው የሞተው። እኛ እንደሞተ ነው የምናውቀው። ከተፋቱ በኋላ ነው የሞተው ተባለ። ከተፋቱ በኋላ እንኳን ሲሞት ያ እኮ ነው። አሁን እኛ ጋር እኮ ሀቡ እኛ ማስረጃ ከውስጥ እየወሰድን ነው ያለ ነው። ገባሻ?